በኢትዮጵያ ታሪክ የመጀመሪያው ሌተናል ጀነራል የነበረው ጀግናው አርበኛው ሌተናል ጀነራል ኃይሉ ከበደ በጥቂቱ ለሀገራቸው የሰሩት ጀብድ አንድ ነው ግዛቱ ሳይው ደስ ይለኛል ዋክሽም ያለበቱን እንጀነ ዋክሽም ያለበቱን አገር የሰቆጣን እድለኛ ናት አለግን ጃሱሪ የላማይ ገዛት ዋክሽም ጓንጉል የንግስና ዘመናቸው ከ1894 ዓመተ ምህረት እስከ 1905 ዓመተ ምህረት ነበር። እርሳቸው በተሾሙበት ወቅት የአድዋ ጦርነት በመካሄዱ ጀግናው የዋግን ህዝብ በመምራት ታላቅ ጀብድ ፈጽመዋል። ዋክሽም ጓንጉል ብሩም የጦር ሜዳ ጀግና ከመታወቅም በላይ በአስተዳደር ዝነኛ ፍርድ አዋቂ እንደነበሩ ይነገርላቸዋል። ከዋክሽም ጓንጉል ሞት በኋላም ዋክሽም ከበደ ተሾሙ። እሳቸውም ጀግናና ሃይማኖተኛ መሪ ነበሩ። እንደ አባቶች አገላለጽ ዋክሽም ከበደ ለደሃ አዛኝና ፍርድ እንዳይጓደል የሚጥሩ ነበሩ። ሹመት የሚሰጡትም ለዋግ ዘሮች ብቻም ሳይሆን ዕውቀቱና የማስተዳደሩ ችሎታ ላላቸው ሰዎችም ጭምር ነበር። ጉቦን በከፍተኛ ደረጃ ይቃወሙ ስለነበር በአንዲት ወቅት አንዲት ደሃ ሴት ጉዳይ ማስፈጸሚያ ጉቦ ባዶ መሶብ ይዛ መሄዷን እንጀራ ተቀባዩ ጉቦ መቀበል እንዳለበት ይገነዘባል። ባዶ መሆኑን ካረጋገጠም በኋላ ሊያስይዛት ቢሞክርም ዋክሽም ከበደ ግን ቢቸግራት ነው ብለው ጉዳዩን አስፈጽመው እንደላኳት ይነገራል። ዋክሽም ከበደ በላስታና በጎንደር ባላባት የሆኑትን የንጉስ ፋሪስን ልጅ ወይዘሪት ሂሩትን አግብተው ሌተናል ጀነራል ኃይሉን እንዲሁም ደጃዝማች በላይን፣ ፊት አውራሪ ገሰሰን፣ ደጃዝማች አበላቸውን ጣሊያን ጋር ሲዋጉ በተገደሉት ደጃዝማች እጅጉን እና ግራዝማች በዛብህን ወልደዋል። ጀነራል ኃይሉ ከበደ ከ1927 ዓመተ ምህረት እስከ 1933 ዓመተ ምህረት የኢትዮጵያ የወረሩስ የፋሺስት ጦርን በማርበድበድ ጀግናው የዋግ ህዝብ ባል በማሰለፍ በቆራጥነት ተዋግተዋል። የጠላት ጦር ይመቸኛል ባለው የሰሜኑ የሀገሪቱ ክፍል ተነስቶ ወደ መሃል ሀገር ለመገስገስ ባደረገው ጥረት የጠላት ጦርን ለመመከት የመጀመሪያ ተሳታፊ የሆኑ የሰሜኑ አካባቢ አርበኞች ነበሩ። በተለይ የዋግ አካባቢ አርበኞች በግንባር ቀደምትነት የሚጠቀሱ ናቸው። ሀገሪቱም ለመውረር የተንቀሳቀሱት የጣሊያን ጦር አዲስ አበባ ላይ የጠላትን እንቅስቃሴ ለመግታት የክተት አዋጅ በታወጀበት ጊዜ የዋግ አካባቢ አርበኞች የሀገርን አደራን ለመወጣት ጨርቄን ማቄን ሳይሉ ሁሉም በአንድነት ተመሙ። ይህን በወኔና በሀገር ፍቅር የተሞላ ጦር የመሩት አርበኛው ሌተናል ጀነራል ደጃዝማች ኃይሉ ከበደ ነበሩ። በተንቤን አብይ አዲና በማይጨው በኩል የመጣው የጣሊያንን ጦር ለመመከት የጦር ብልሃታቸውን ያሳዩት አርበኛው ኃይሉ በቀናቸው የጠላት ጦር የመርዝ ጋዝ በመጠቀም ያገኙትን ድል ቀለበሱባቸው። የጠላት ጦር የዋግን አካባቢ እንዳይቆጣጠር ለማድረግ ከንጉሠ ግርማዊነቱ ኃይለ ሥላሴ ጋር በመነጋገር የአርበኝነት ሥራውን ይሰሩ ነበር። የጠላት ጦር ደሃናን ይዞ ስለነበር ይህን አካባቢ ከጠላት ጦር ፈልቅቆ ለማስለቀቅ ደጃዝማች ኃይሉ የሀገሬውን አርበኛ በመሰብሰብ ሰርጎ ገብ ጥቃት በመፈጸም እስረኞችንም በመፍታት ጠላት ተረጋግቶ እንዳይቀመጥ በማድረግ እረፍት ይነሷቸው ነበር። ደጃዝማች ኃይሉ መርቆሬዎስ በተባለው ዋሻ ለ2 ዓመት ከመንፈቅ በመመሸግ የጠላትን እረፍት ነስተዋል። ጣሊያን የመጀመሪያውን የመርዝ ጋዝ ቦምብ ለመጠቀም የተገደደው አስቸጋሪና ኃይለኛ በነበረው የአርበኛው ደጃዝማች ኃይሉ ከበደ ጦር ላይ ነበር። ከሰቆጣ ወደ ደሃና የጠላት ጦር እየገሰገሰ እንደሆነ ያወቁት ደጃዝማች ኃይሉ ካሉበት ወጥተው ጉራምባ ዲኩል ወደ ተባለ ቦታ በማቅናት ነሐሴ 19 ቀን በ1929 ዓመተ ምህረት የመጀመሪያውን ጦርነት ከጣሊያን ጋር አካሄዱ። ከጦራቸው ጋር በመመካከል የጠላት ጦርን እስኪደመሰስ ድረስ መግፋት እንዳለባቸው በመተማመን የጠላት ጦርን በ3 አቅጣጫ ተፋልመዋል። አንድ ወርቅም ላይ ድልን ተቀናጅተዋል። አጋዘም መገርስም በተባለ ቦታ ለሶስተኛ ጦር በመካሄዱ በጦርነቱም ላይ ድል መትተዋል። ድግርሽ ተራራ ላይ ለአራተኛ ጊዜ በተካሄደው ውጊያ ጠላትን ድል አድርገው ጀግንነታቸውን አሳይተዋል።
አርበኛው ደጃዝማች ኃይሉ ከበደ በ1929 ዓመተ ምህረት በዕለተ ሮብ በጠላት ጦር በግፍ ተገለዋል። ይህም የሆነው ወለህ በሚባለውና በሰቆጣ አቅራቢያ በሆነ የጦር አውድማ ላይ አንገታቸው በጠላት ተቆርጦ በጣሊያኖች ሲወሰድ፣ ቀሪ አካላቸው ደግሞ ሰቆጣ ከተማ በታች በሚገኘው ጉድጉዳ በተባለ ገደል ላይ እንዲጣል ተደረገ። የአካባቢው ገበሬዎች አስክሬናቸውን ወድቆ በማግኘታቸው የእሳቸው መሆኑን በመገንዘብ ከአንድ የተወሰነ ቦታ ላይ ቀብረው ቆይተዋል። ጣሊያን ተሸንፎ የኢትዮጵያ የበላይነት ሲመለስ ግን አጽማቸው ከተቀበረበት ተቆፍሮ በማውጣት ከአያታቸው ከዋክሹም ተፈሪና ከአባታቸው ከዋክሹም ከበደ አጽማቸው ባረፈበት በሰቆጣ ደብረገነት መድኃኔዓለም ቤተክርስቲያን በክብር አርፏል። ይህ ጀግንነታቸውን በመገንዘብ የኢትዮጵያ መንግስት ከሞቱ በኋላ ሌተናል ጀነራል በሚል ማዕረግ እንዲጠሩ አድርጓል። ለሀገራቸው ለከፈሉትና ለክብራቸው ሲባል በኢትዮጵያ ሌተናል ጀነራል የመጀመሪያው ማዕረግ የእሳቸው ነበር። አርበኛው ሌተናል ጀነራል ደጃዝማች